ጋይስ እንዴት ናችሁ? ደህና ናችሁ ወይ? በአዲስ ኮንተንት አመጥቻለሁ። ያው እንደምታዩት ፀጉሬን እያያችሁት ነው። አይኖር አካባቢ ሙልጭ አድርጌ ተቆርጮ ነበር። እንዴት እንደነበረ አሳያችኋለሁ። አሁን ደግሞ እንደዚህ ሆኗል። ይኸውላችሁ ሽበትም አውጥቻለሁ። ስራ አስቀምጥላችኋለሁ እንዴት እንደነበረ። አሁን ይሄ ማለት እንግዲህ ከ9 ወር በኋላ ማለት ነው። ፀጉሬ በጣም የሚያስጠላ ነው። የአስተዳደግ ሂደቱ ደግሞ ከዛሬ ጀምሮ ሩትን አደርጋለሁ ማለት ነው። ኤቭሪዴይ ምን እንደምጠቀም እና ለውጡን ደግሞ አብረን እናያለን። አብራችሁ መጀመር የምትፈልጉ የተለያዩ ፕሮዳክቶችን ቤት ውስጥ እየሰራሁኝ ለውጡን አብረን የምናይ ይሆናል። አብራችሁ መጀመር ከፈለጋችሁ እንግዲህ ውስጡን ይወት ለፀጉሬ 6 ወር እንስጣው። 6 ወር ሰተነው ይሄ ፀጉር የቱ ጋር ሊደርስ እንደሚችል አብራችሁን ጀምሩ። ይሄንን ፎቶ ይሄንን ቪዲዮ አይታችሁ መልሳችሁ የዛሬ 6 ወር ምን አይነት ለውጥ ሊኖረው እንደሚችል እኔም እናንተ አብረን እንጀምራለን ማለት ነው። ያው እንግዲህ እንደምታዩት እዚህ ጋር ሮዝመሪ አለኝ፣ ቀነጣጥሻለሁ እንደዚህ። እዚህ ጋር ቨርጂን ኦይል አለኝ፣ ከሱ አደርግበታለሁ። በጣም ወፍራም ነው። እዚህ ጋር ደግሞ ቅርንፉድ አለኝ። ፀጉር እድገት በጣም ቆንጆ ነው። ሮዝመሪ የታወቀ ነው። ቨርጂን ኦሊቭ ኦይል የታወቀ ነው። ቅርንፉዱን ደግሞ ስንጨምርበት ሽታው ራሱ እንዴት ደስ እንደሚል እንዲፈላ እናደርገዋለን ማለት ነው። እንዲዋሃድ እናደርገዋለን። አብራችሁ ይቆዩ። ጋይስ አሁን እንግዲህ ትላንትና ጀምሬው ነበረ፣ መሸብኝ። ከዛ በኋላ አቋረጥኩትና ያው ልጆቼ ከትምህርት ቤት ሲመጡ ወደ ስራ ገባሁኝ እና ቡናችንን ጠጥተናል። አሁን ባታችንን እናጠላለን። እቻለችኝ። ለማንኛውም እቺን የሎሚ መጭመቂያ እቺ ትስላላት እኔ ወደዚህ ሳስገባ እንዳያስቸግረኝ ዘይቱ ውፍረቱ ልነግራችሁ አልችልም። እስቲ በምን ላሳያችሁ። በጣም ወፍራም ዘይት ነው ስላል። ይሄ በጣም ለረጅም ጊዜ ነው የሚጠቅመኝ። እቺን ዕቃ ያደረኩበት ምክንያት እንደዚህ ለመገልበጥ እንዲመቸኝ ነው። ዋው ያያችሁት ነው። አሁን በደንብ እዩት፣ በኪዳነ ምሕረት በደንብ እዩት። ይሄው ፀጉር የለኝም ማለት ይቻላል። እቺም ብትኖር በጣም የሳሳ የተጎዳ ፀጉር ነው እና እስቲ በደንብ እዩት እሺ። በኋላ ላይ ለውጡ ለኔ ብቻ ነው እንዳልል በደንብ እዩትና በቃ ኦልሞስት ፀጉር የለኝም ማለት ነው እኮ። ከእናንተ ጋር አንድ ብዬ ጀምሬያለሁ። ፊቴም ደግሞ ወደ ቦታ ይመለሳል። ዛሬ ቪዲዮ ይሄን ይመስል ነበረ። መልካም ቀን ይሁንላችሁ። ባይ